ሰውየው በግብር ግምት ደንግጦ ሞቶ ለቅሶ ድንኳን ተጥሎለታል። ከሱ ጎን ጎረቤቱ በሂሳብ ስራ ተመርቆ የምርቃት ስነ ስርዓት ተደርጎለታል። ምክንያቱንም ውጤቱንም ጎን ለጎን ታየዋለ። ሌላ ቦታ መሄድ አያስፈልግም። በመገማመታችን ላላችን ዞሮ የለ አንድ ባለሱቅ ጋር ሄዱ። የጤና ጽሕፈት ቤቱ የወሊድ ቁጥጥርና የቤተሰብ ምጣኔ ክትትል ጽሕፈት ቤት ጥናት ለማድረግ ባለሱቋ ጋር ሄዱና እኔም ሎት በወር ለምን ያህል ጊዜ ከባለቤቱ ጋር ግብረ ስጋ ግንኙነት ያደርጋሉ ሲሏቸው ሴትዮዋ ጭራሽ በዚህም ግብር ልታመጡብን ነው?